የለበሳችሁት ፀጉር ፕሮቲን ነው ወይስ ፕላስቲክ? በሺዎች የሚቆጠር ብር አውጥታችሁ ለቆዳ በሽታና ለፈንገስ እንዳትጋለጡ ዛሬ እውነተኛውን የሰው ፀጉር ከፕላስቲክ ፖሊመሮች የምንለይበት ሳይንሳዊ ምስጢርና የዓለማችን ውድ ፀጉር በዝርዝር እናያለን። ሂውማን ሄር ምንድን ነው? ሂውማን ሄር ማለት በቀጥታ ከሰው ጭንቅላት ላይ የተቆረጠ ተፈጥሯዊ ፀጉር ማለት ነው። ይህ ፀጉር በብዛት ከህንድ፣ ከብራዚል፣ ከፔሩና ከቪየትናም የሚመጣ ሲሆን እንደ ጥራቱ ደረጃው ይለያያል። የፀጉር አይነቶችና ደረጃዎች ቨርጂን ሄር ምንም አይነት ኬሚካል ወይንም ቀለም ያልነካው ከአንድ ሰው ብቻ የተቆረጠ ፀጉር ነው። ሬሚ ሄር የፀጉር ንብርብሮች ሁሉ በአንድ አቅጣጫ እንዲሄዱ ተደርጎ የተሰናዳ ነው። ይህ ፀጉር እንዳይተበተብም ያደርጋል። ደብል ድራውን ቨርሰስ ሲንግል ድራውን ደብል ድራውን ከላይ እስከታች እኩል ወፍራም የሆነ ፀጉር ነው። ሲንግል ድራውን ልክ እንደ ተፈጥሮ ፀጉራችን ጫፉ አካባቢ ቀጭን የሚሆን ነው። የተፈጥሮ ፀጉር ከምን ይሰራል? የተፈጥሮ የሰው ፀጉር በዋነኝነት የተገነባው ኬራቲን ከሚባል ጠንካራ ፕሮቲን የተሰራ ነው። ይህ ፕሮቲን ከ65 እስከ 95% የሚሆነው የፀጉር ይዘት ይሸፍናል። በውስጡም ከፍተኛ መጠን ያለው ሰልፈር የያዘ ሲሆን ፀጉሩ ጥንካሬና ተለዋዋጭነት እንዲኖረው ያደርጋል። አሚኖ አሲድ በተለይ ሲስቲን የሚባለው አሚኖ አሲድ በፀጉር ዘርፎች መካከል የሰልፈር ድልድዮችን በመፍጠር የፀጉርን ቅርጽ ይወስናል። የፀጉር ንብርብሮች ፀጉራችን ሶስት ዋና ዋና ንብርብሮች አሉት። ኩቲክል ውጫዊው ንብርብር እንደ ዓሣ ቅርፊት የተነባበሩ ሕዋሳት ሲሆኑ የውስጠኛውን የፀጉር ክፍል ከጉዳት ይከላከላሉ። ፀጉሩ እንዲያንጸባርቅ የሚያደርገው ይህኛው ክፍል ነው። ኮርቴክስ መካከለኛው ንብርብር የፀጉሩን ጥንካሬ፣ ቀለምና የመለጠጥ አቅም የሚወስነው ዋናው ክፍል ነው። ሜዱላ ወይም ውስጠኛው እምብርት በጣም ቀጫጭን በሆኑ ፀጉሮች ውስጥ ላይኖር ይችላል። ሰው ሰራሽ ፀጉር ከምን ይሰራል? ሰው ሰራሽ ፀጉር ከባዮሎጂካዊ ሕዋሳት ሳይሆን ከፔትሮኬሚካል ውጤቶች የሚመረት ፖሊመር ነው። የሚመረተው እንደ አክሪሊክ፣ አክሪሎኒትሪል እና ቬኒል ክሎራይድ ካሉ የፕላስቲክ ፖሊመሮች ነው። እነዚህ ኬሚካሎች በከፍተኛ ሙቀት ቀልጠው በቀጫጭን ቀዳዳዎች ውስጥ እንዲያልፉ ተደርገው እንደ ፀጉር ክር እንዲሆኑ ይደረጋል። ሰው ሰራሽ ፀጉር ቴርሞፕላስቲክ ባህሪ ያለው። ይህ ማለት በተወሰነ የሙቀት መጠን ይቀልጣል፣ ሲቀዘቅዝ ደግሞ የያዘውን ቅርጽ ይይዛል። ለዚህም ነው በሙቀት ስትሬስ ሲደረግ ሊቀልጥ የሚችለው። ኦሪጂናል እና ፎርጅድ መለያ ዘዴዎች የማቃጠል ሙከራ የተፈጥሮ ፀጉር ሲቃጠል ናይትሮጅንና ሰልፈር ወደ አየር ይለቃል። ለዚህ ነው የሚቃጠለው ፀጉር እንደ ላባ ወይም እንደ ሰልፈር የሚሸተው። የሚቀረው አመድ ወይም ካርበን ሬዚጁ በቀላሉ የሚበተን ነው። ሰው ሰራሽ ፀጉር ሲቃጠል ሃይድሮካርበኖችን ይለቃል፣ እንደ ፕላስቲክ ይሸታል። ሂደቱ ከቃጠሎ ይልቅ ወደ መቅለጥ ያደላል። የሚቀረው ቅሪት የፕላስቲክ ኳስ የሚሆነው ሞለኪውሎቹ ተመልሰው እርስ በርስ ስለሚጠባበቁ ነው። የውሃ ሙከራ የተፈጥሮ ፀጉር ፖረስ ወይም ቀዳዳ ስላለው ውሃ ይመጣል። ሰው ሰራሽ ከሆነ ግን ውሃ አይመጥም ወይም ውሃው ላይ ይንሳፈፋል። የንብርብር ፍተሻ ፀጉሩን ከጫፍ ወደ ላይ በጣትህ ስትፈትሸው ወይም ስትፈትሽው ትንሽ የመከርከር ስሜት ካለው ኦሪጂናል ነው። ሙሉ ለሙሉ ለስላሳ ከሆነ በኬሚካል የታጠበ ወይም ሰው ሰራሽ ነው። የቀለም ሙከራ እውነተኛ የሰው ፀጉር ቀለም ሲቀባ ቀለሙን ይቀይራል። ሰው ሰራሽ ግን ቀለሙን አይቀበልም ወይም ይበላሻል። አያያዝና እንክብካቤ ፀጉሩ ብዙ ጊዜ እንዲቆይ በሳምንት አንዴ በሻምፖና በኮንዲሽነር መታጠብ አለበት። ከፍተኛ ሙቀት ያላቸው ስትሬት ማድረጊያዎች አዘውትሮ አለመጠቀም። ከአልኮል ነፃ የሆኑ የፀጉር ቅባቶችን መጠቀም። በሚተኙበት ጊዜ የሐር ጨርቅ መጠቀም ፀጉሩ እንዳይነቃቀል ይረዳል። የሰው ሰራሽ ፀጉር የጎንዮሽ ጉዳቶች ሰው ሰራሽ ፀጉር መጠቀም የራሱ የሆነ የጤና ጉዳቶች አሉት። አንደኛው ኮንታክት ዴርማቲሲስ የሚባል የቆዳ አላርጂ ነው። ሰው ሰራሽ ፀጉር ሲመረት ጥቅም ላይ የሚውሉ ኬሚካሎች
ራስ ቅልን ሊያሳክኩና የቆዳ መቆጣትን ሊያስከትሉ ይችላሉ። ተርማል ሬጉሌሽን የተፈጥሮ ፀጉር ቀዳዳ ያለው በመሆኑ አየርና እርጥበት እንዲዘዋወር ያደርጋል። ሰው ሰራሽ ፀጉር ግን ነን ፖረስ በመሆኑ ሙቀትን ወደ ውስጥ ያፍናል። ይህ ደግሞ በራስ ቅል ላይ ባክቴሪያና ፈንገስ እንዲራባ ምቹ ሁኔታም ይፈጥራል። የዓለማችን ውዱ ፀጉር የዓለማችን ውዱ ፀጉር ሳልቪክ ሄር የራሽያ ፀጉር ነው። ሳልቪክ ሄር ውድ የሆነበት ምክንያት በዘርና በአመጋገብ ምክንያት የፀጉሩ ኩቲክል ንብርብር በጣም ስስና ለስላሳ ስለሆነ ነው። የፀጉር በኬሚካል ሳይበላሽ ለረጅም ጊዜ የመቆየትና የተፈጥሮ ወዝን የመጠበቅ ልዩ ፊዚካዊ ባህሪ ነው። ለዛሬ የነበረን መረጃ ይህንን ይመስላል። ይህ ቪዲዮ ስለ ፀጉር ሙሉ ዕውቀት እንደሰጣችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።